አንድ ቀላል የምግብ ምርጫ ገና ያልተወለደ ልጅ የአእምሮ እድገት ላይ ተጽዕኖ ሊያደርስ እንደሚችል ታውቃላችሁ? አስገራሚው ነገር ይህ ተጽዕኖ ከእርግዝና የመጀመሪያ ቀናት ጀምሮ ነው። ለዚህ ነው ሳይንቲስቶች የመጀመሪያዎቹ 1000 ቀናት ብለው የሚጠሩት። ሰላም የቫይታል ጉርሻ ቤተሰቦች፣ ዛሬ ሳይንስ ዘ ክሪቲካል ዊንዶው ወይም የወርቃማ የህይወት መስኮት ብሎ ስለሚጠራው ስለ መጀመሪያዎቹ 1000 ቀናት ድንቅ ምስጢር እንነጋገራለን። እስከ መጨረሻው አብራችሁን ቆዩ። ቀናት ስንሰማ ብዙዎች ከተወለደ በኋላ ያለው 1000 ቀናት ብለው ያስባሉ። ግን እውነቱ ይሄ አይደለም። 1000 ቀናት የሚጀምረው እርግዝና ከተፈጠረ ቀን ጀምሮ ነው። ወደ 270 ቀናት ያህል እርግዝና ጊዜ፣ ከዛም ልጅ ከተወለደ በኋላ የመጀመሪያዎቹ 2 ዓመታት፣ ሁሉንም ሲደመር 1000 ቀናት ይሆናል። በዚህ ጊዜ ውስጥ ሰውነትና የአእምሮ እድገት ከማንኛውም ሌላ የህይወት ወቅት የበለጠ በፍጥነት ይከናወናል። በዚህ ጊዜ ጥሩ አመጋገብ ከሌለ ምን ይከሰታል ስንል እናቱ በቂ ምግብ ካላገኘች ወይም አስፈላጊ ንጥረ ምግቦችን ካላገኘች ተጽዕኖ ከህፃናቱ ብቻ ሳይሆን እስከ አዋቂነት ድረስ ሊቀጥል ይችላል። ከዚህ መካከል ዝቅተኛ የልደት ክብደት፣ ያለጊዜ መወለድ፣ እድገት መቀነስ ወይም ስታንቲንግ፣ በአንጎል እድገት መዘግየት፣ የመማር ችግር እና በቀላሉ መታመም እንዲሁም ሲያድግ የስኳር በሽታ፣ ለደም ግፊት፣ ለልብ በሽታ እና ለውፍረት የበለጠ ተጋላጭ ሊሆን ይችላል። አሁን 1000 ቀናት ለምን እንደሚያስፈልግ ተረድተናል። ግን እነዚህ 1000 ቀናት ስኬታማ የሚያደርጉ ምንድነው ስንል እናትየው አመጋገብ እጅግ ወሳኝ ነው። እስቲ አስቡት፣ ማህፀን ውስጥ ያለ ጽንስ በየሰከንዱ በሺዎች የሚቆጠር የአእምሮ ሴሎች ይገነባል። የልብ ጡንቻዎች፣ የአጥንት መዋቅር እና የነገ የስኳር ወይም የደም ግፊት በሽታ እንዳይኖርብን የሚከላከል የሰውነት ሜታቦሊዝም የሚቀጥ በዚህ ሰዓት ነው። ይህ ማለት እናት የምትበላው ምግብ ብቻ አይደለም፣ ለጽንሱ የሚላክ የግንባታ ማቴሪያል ነው። በእርግዝና ወቅት ሁሉም ምግቦች መመገብ ጥሩ ቢሆንም እነዚህ 3 ንጥረ ነገሮች ቪአይፒ ወይም እንክብካቤ የሚሹ ናቸው። አንደኛው ፎሊክ አሲድ። ለምን ፎሊክ አሲድ አስፈላጊ ነው ስንል አንድ ህፃን ለአንድ ትንሽዬ ሴል ጀምሮ እስከ 9 ወር ድረስ ለ3 ኪሎ በላይ የሚመዘን ህፃን ይሆናል። ይህ ማለት በየሰከንዱ ሚሊዮኖች የሚቆጠሩ አዳዲስ ሴሎች እየተፈጠሩ ነው ማለት ነው። ስለዚህ ሴሎች በትክክል እንዲፈጠሩ፣ ዲኤንኤ በትክክል እንዲሰራ እና ሴሎች በፍጥነት እንዲከፋፈሉ ፎሊክ አሲድ ያስፈልጋል። በሌላ አነጋገር ፎሊክ አሲድ የአዲስ የህይወት ግንባታ ዋና ሰራተኛ ነው። እርግዝና ከተፈጠረ በኋላ በ21 እስከ 28 ቀናት ውስጥ ህፃኑ አንጎልና አከርካሪ ገመድ የሚፈጥረው ኒውራል ቲዩብ ይዘጋል። የሚገርመው ነገር በዚህ ጊዜ ብዙ ሴቶች እርጉዝ መሆናቸውን ገና አያውቁም። ስለዚህ ፎሊክ አሲድ መጀመር ያለበት እርግዝና ከታወቀ በኋላ ሳይሆን እርግዝና ከመፈጠሩ በፊት ነው። ኒውራል ቲዩብ ትክክል ካልተዘጋ ኒውራል ቲዩባል ዲፌክት የሚባል ከባድ የወሊድ ግድፈት ሊያስከትል ይችላል። ከነዚህም መካከል አንደኛው ስፓይናል ባይፊዲያ፣ የአከርካሪ ገመድ በትክክል አለመዘጋት፣ አነሴፋሊ፣ የአንጎል ክፍል በትክክል አለመፈጠር፣ በተጨማሪም ፎሊክ አሲድ እጥረት የዝቅተኛ የመውለድ ክብደት፣ ያለጊዜ መወለድ እና የመሳሰሉትን ችግር ሊያስከትል ይችላል። ፎሌት የሚገኝባቸው ምግቦች ስናይ ዋነኛው ግሪን ሊፊ ቬጅቴብልስ የምንላቸው እንደ ጎመን፣ ስፒናች፣ ሰላጣ የመሳሰሉት ሲሆኑ ነገር ግን እርግዝና የሚጀምርበት ወቅት የሰውነት ፍላጎት ስለሚጨምር ምግብ ብቻ በቂ ላይሆን ይችላል። ስለዚህ በብዙ ሀገራቶች የፎሊክ አሲድ ተጨማሪ ሰፕሊመንት እንዲወስዱ ይመከራል። ሌላኛው ደግሞ አዮዲን ነው። አዮዲን የሰውነታችን በትንሽ መጠን የሚፈልገው ነገር ቢሆንም ለህይወት በጣም አስፈላጊ ማዕድን ነው። ዋና ስራው የታይሮይድ ሆርሞን ወይም ቴስቶስትሮን እንዲሰሩ መርዳት ነው። እነዚህ ሆርሞኖች ደግሞ የአንጎል እድገት፣ የነርቭ ስርዓት፣ የአጥንት እድገት፣ የሰውነት እድገት፣ የሜታቦሊዝም ፍጥነት እንዲቆጣጠሩ ያደርጋል። እርግዝና በተፈጠረ የመጀመሪያ ወራት ህፃኑ ራሱ የታይሮይድ ሆርሞን ማምረት አይችልም። ስለዚህ ሙሉ በሙሉ የእናቱን ላይ ይመረኮዛል። እናቱ በቂ አዮዲን ካላገኘች የሚመረተው የታይሮይድ ሆርሞን ይቀንሳል። ይህ በቀጥታ የህፃኑን አንጎል
እድገት ሊጎዳ ይችላል። ስለዚህ አዮዲን የህፃኑን IQ የሚነኩ አስፈላጊ ንጥረ ነገሮች አንዱ ተደርጎ ይታያል። ሌላኛው ደግሞ አይረን ወይም ብረት ነው። አይረን ወይም ብረት ዋና ስራው ደም ውስጥ ያለውን ሄሞግሎቢን እንዲሰራ መርዳት ነው። ለምን በእርግዝና ወቅት አይረን ፍላጎት ይጨምራል ስንል አንድ እርጉዝ እናት ሰውነቷ ከመደበኛው በጣም የተለየ ስራ እየሰራ ነው። ለራሷ ብቻ አይደለም፣ ለህፃኑ ደም እያዘጋጀው ነው። ስለዚህ በእርግዝና ጊዜ አይረን ፍላጎት ከመደበኛው ይወርዳል። አይረን ለህፃኑ የአንጎል እድገት፣ ለነርቭ ስርዓት፣ ለሴሎች እንዲያድጉና የኦክሲጅን በቂ እንዲደርስ ያደርጋል። ቪዲዮውን ከወደዳችሁት ላይክ ያድርጉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያድርጉ። ይህ መረጃ ለሌሎች እንዲደርስ ሼር ያድርጉት። ከቀጣዩ እስከምንገናኝ ሰላም ቆዩ።